ማለት ጎረቤቶቿ ምናምን ካሜራ ላይ ያላስገባው መርጠ ሴሌብሪቲዎቹ ላይ ፍጥጥ አድርገህ ግጥጥ አድርገህ ያስቀመጥከው እኛ እንድናወራለን አይደለም? እናወራለን። እንቀጥላለን። የትናንትናው ሰርግ ላይ አለባበስ ማናት አንደኛ? ጋይስ የትናንትናው ሰርጓ ላይ አለባበስ ማናት አንደኛ? በል ኮሜንት ስጥ። ማናት? ከፍናን ውጭ ነው ያልኩት፣ ከሙሽሯ ውጭ፣ ከፍናን ውጭ ከሴሌብሪቲዎቹ አንደኛ አለባበስ የለበሰችው ማናት? ማናት? ሰላምዬ 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 ሰላም ተስፋዬ ሰላም ተስፋዬ ሰላም ተስፋዬ ሰላም እናሩት ሰላም 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 በልብስም በመልክም እኮ ቤተሰብ። ልጅቷ ግን ውብ ድንቅ እንደዚህ አንጸባረቀች። የእነሱ እንደዛ መሆን ምናምን ምንም አልታየም። እሷ ነው ይታየ ነበረው ነው። እነሱማ በቃ ሙሽራው ነው እኮ ነው የመጡት ጋይስ። ቬሎን የቀራቸው ቬሎ ነጭ ሱፍ ያደረገው እንደኔ የቀራቸው ቤተሰብ። የምሬን እኮ ነው ማለት በቃ ኤክስትራ አለ የሚባለውን ነገር ነው አድርገው የመጡት እኮ ኤክስትራ። ሙሽራ የሆነ ጊዜ የሆነ ሰርግ ላይ አስታውሳለሁ ጋይስ ልንገራቸው። አንድ ሴሌብሬት ዝነኛ ሰው ናት። ለምን አልነግራችሁም? ኤሚ ማለት ነው። ኤሚ ተጠርታ ነበር ሰርጉ ላይ። ከዛ ጋይስ ኤሚ ወደ አዳራሽ ስትገባ ህዝቡ በሙሉ ሙሽራዋን ትቶ ኤሚ ላይ ከቴዲ አፍሮ ጋር የተጋቡ ሰሞን ነው እና ህዝቡ አጠቃላይ ሙሽሯ ኤሚ ናት እንጂ የምትመስለው አትኛዋን ለምትመስለው ያው ለብሳ ዘንጣ ምናምን እንደዚህ አሁን እንደ ትላንትናው ሴሌብሪቲዎች አይደለም። ኖርማል ለብሳ ስትመጣ በቃ ህዝቡ እንዳለ አዳራሽ ውስጥ ያለው ሰው ኤሚ ላይ ነበር አፍጥጦ የነበረ። ሙሽሯ ምን ያህል ይሰማት እያልን እኛ ስንስቅ ነበረ። እና አንዳንዴ የአሁኖቹ ግን የትላንትናው ሰርግ ላይ ካያችሁ በጣም ከሙሽሯ የበለጠ ሴሌብሪቲዎቹ በጣም የተጨነቁ ነው የሚመስሉት። አጃቢዎቹ ከሙሽሯ የበለጠ አጃቢዎቹ ሴሌብሪቲዎቹ እነዚህ ካሜራ ፊት ለፊት የሚታዩት ምናምን በጣም ነው ተጨንቀው የመጡት። ያ ወዳጅነት ምናምን ሰርግና ሞተን ነው ምናምን። ከሙሽሯ የበለጠ ግን ሙሽራ መስላችሁ ለመምጣት የሞከራችሁት እናንተ ነበራችሁ። ግን ሙሽራዋ እንቁ አበባ ስለሆነች ፍንክት ብላ ወጣችባችሁ እንጂ የእናንተ ማለባበስ አሳቆ ወደ ጥግ የሚያስቀምጥ ነበረ። አይ ትዝብት ነው። ታዝቢያችሁ ነው ባይዘው ታዝቢያችሁ ነው እንደዛ ሽቅር ሜካፓችሁ፣ ፀጉራችሁ፣ ልብሳችሁ ራሱ ስንት ቀን የተጨነቃችሁ? ለስንት ጊዜ ነው የተጨነቃችሁ የመጣችሁት? ለፍናን ሰርግ ይሄንን ነው የምለብሰው ለፍናን ሰርግ ይሄንን ለብሼ ነው የሚለው። ፍናን ላይ ስንት ወር ነው የተጨነቃችሁት ለሰርጓ ልትለብሱት የመጣችሁት? ከዛም ግስጥቅ ሚዲያ ላይ እንዳለ ቤተሰብ አዝማር ዘመድ እኮ የለም አይታይም። ጋር ሴሌብሬት የኢትዮጵያ ሴሌብሬት እንደዚህ ለሰርጉ እንደምትሯሯጡት ችግርም ባይዘው ብዙ ጊዜ የኢትዮጵያ ሴሌብሬቲ ሰርግና ለቅሶ ላይ ነው በጣም ወዳጅነታችሁን የምታሳዩት። ህመም የሆነ ነገር ፈተና ምናምን ሲደርስ የላችሁም፣ አትጠራሩም። ባይዘው እንደዚህ አትጀጀቡ። ትዝብት ነው ይሄ ግን። አዎ ጋይስ ልክ እኮ ነኝ። ይሄ አይደለም ሰርግና ቀብር ሲሆን ሞተ ምናምን ሲባል በጣም ነው አንድነታቸውን የሚያሳዩት። ሰርጉም ላይ እንደዛው ሲታመሙ ሲቸገሩ ምናምን ግን ያው ቲክታክ ላይ ያለ አስተራጂ ወይም ደግሞ ሚዲያ ላይ ያለ ሰው ያስተባብር እንጂ እነሱ ጥጋቸው ነው የሚይዙት። እዛም ላይ በጣም በትብብር ቢሆን ጥሩ ነው። እንደዚህ አንድ ላይ እንደተጃጀባችሁ ቢሆን ጥሩ ነው። ደስ ይላል። ደስታውን ልንገራችሁ ብዬ ነው። ግን ደግሞ የሰው ሰርግ ላይ ደግሞ በዚህ ደረጃ ተጨንቃችሁ እንደዚህ አሁን ልጅቷ ያን ያህል እንደ ፍናን ቆንጆ ባትሆን እንደመግቡ ባትሆን ወይ ፍናን ምናምን ተብሎ ባትታይ ኑሮ እናንተ እንደዚህ ለብሳችሁ የመጣችሁ ሴሌብሬቶች አሁን ልጅቷን ሙሽሯን አታሳቀቋት ነበረ? ሰርግ ስትሄዱ አስተካክለ ሰርግ ስትሄዱ እኮ ልንገራችሁ መጠንቀቅ አለባችሁ። ሙሽሯ ምን አይነት ልብስ ነው የምትለብሰው? ምን አይነት ሜካፕ መሰራት አለብኝ ምናምን። እኛ ሙሽራ እንሆን አላችሁ። እኛ ሙሽራ እንሆን፣ እኛ ልብሳችን ይታይ፣ እኛ ፀጉራችን ይታይ፣ እኛ ወርቃችን ይታይ። እኛ አራሺብ ነው። ተው ቤተሰብ፣ ተው ሴሌብሬቲ፣ ተው መታችሁ ድቅን ፊት ለፊት ካሜራው ላይ ሰርጉ ላይ እኮ ሌላ ቤተሰብ የተጠራም አይመስልም ጋይስ። ድቅን እራሳችሁን ቲክቶክ ላይ ለማየት ነው። እራሳችሁ ፉክክር ነው የሚመስልባችሁ። ሰርጉን መድመቃችሁ ደስ ይላል፣ ግን ፉክክር ነው የሚመስልባችሁ ጋይስ። እኛ እኮ እንታዘባለን። እኛ ምን ታዛቢ አይደለን እንዴ? ቁጭ ብለን ነው የምናያችሁ። ፉክክር የኔ ልብስ የኔ ሂማኒ እና ያው አፎካክሩን ካላችሁ ደግሞ አንደኛ ለእኔ በጣም ያማረችኝ ማራማዊት ናት። ከዛም በኋላ ደግሞ ሰላም ናት። ከዛም ደግሞ ሊዲያ ናት።
ሊዲያን አለባበሷም በጣም ነው አይታችኋል። የሊዲያን አለባበስ ሆሊውድ እንትን ላይ እንትን ምንድነው ኦስካር ነው ምናምን ልትሸለም የመጣች ነው የምትመስለው የሊዲያን አለባበስ። የሰላም ተስፋዬ አበሻ ቀሚስ በጣም ነው የሚያምረው። አበሻ ቀሚስ ነው በጣም ነው የሚያምረው። ለየት ያለ ነው። አይሮን ነው ማራማዊት ስለምወዳት ነው መሰለኝ አንደኛ ያልኩት። እኔ ሁሉንም ወዳቸዋለሁ፣ ግን የማራማዊት አለባበስም ያምራል። ኖ ማራማዊት ሁለተኛ፣ ሰላም ተስፋዬ አንደኛ። የሰላም ተስፋዬ አበሻ ቀሚስ አንደኛ ነው። ከዛም ማራማዊት፣ ከዛም ሊዲያና በነገራችን ላይ ልብስሽ በጣም ያምራል፣ ግን ሆሊውድ ኦስካር ልትሸለም የተጠራሽ ነው የምትመስዩ። አለባበስሽ ጎልዷን ቢረክረክ ብለሽ በትሽ ለየት አለብኝ ልብስሽ እና ለዛ ነው ሶስተኛ የሰጠሁሽ በእኔ አይን ማለት ነው። ያምራል። ሁላችሁም አለባበሳችሁ ያምራል። ካሜራው ላይ ለመግባት ቲክታክ ላይ ለመለቀቅ የምታደርጉት ጥረት ደስ ይላል። በጣም ነው ደስ የሚለው። በጣም ወደነዋል። ሰርጉንም ወደነዋል። መጡ ጋይስ። ከሰላም ጋር ችግር አለብሽ። የሰላም አንደኛ፣ ማራማዊት ሁለተኛ፣ ሶስተኛ ኢንዲያ ከዛ ሚላክ ናት። ሚካኤል የኤርትራዋ እሷም ታምራል። እሷም ልብስ ያምራል። ሌሎቻችሁ እንኳን ብዙም አይደለም ልብሳችሁ፣ በእኔ እይታ ብዙም አልታየኝም። በዚህ አጋጣሚ ማርትዬ ወይ ቦቲርሳኝ ማርትዬ፣ እንግዲህ ፍናን ቀጣይ ሙሽራ ትሆናለች ብላ አበባ የሰጠችሽ ላንቺ ነው። እንጠብቃለን። የኔ እናት ያድርግልሽ። እግዚአብሔር መድኃኒዓለም አባት ያድርግልሽ። አንቺም እንደዚህ ድምቅ ብለሽ እንድናይሽ ያድርግልሽ። ጌታዬን እመቤቴን ረስቼው ማርትዬ በጣም ነው ደስ ያለኝ። መታሰሰጥሽ እንደ ምናምን የመጣው እንደው አሁን አንዳንድ አርቲስቶችም እንደው ኧረ ተው አግቡ ያላገባችሁ አግቡ። ምንድን ነው አይናፍቃችሁም እንዴ? ሰርግ እንደዚህ ተደረጃጅታችሁ ተሰባስባችሁ ሴሌብሬቶች መከባበር አያድራችሁም እንዴ? ቢያንስ እንኳን ባትዘልቁም ትንሽ አግቡና አሳዩንና ተፋቱ እንዴ። ምንድን ነው እሱ? እስከ መቼ ነውር አይደለ እንዴ እየዞሩ የሰው ሰርግ መብላት? ሀበሻ ባህሉ በነገራችን ላይ ባህላችን ነው እንደዚህ ማለት። አግቢ እንጂ ውለጅ እንጂ ምን ነው ዝማች ባህላ። አሁን እኔ ሳውራው ቅናተኛ ምናምን እንዳትሉ። አዎ አግቢ እንጂ ውለጅ እንጂ ምንድን ነው እሱ እንባል የለ። አግቡ እንጂ አንዳንዶቻችሁስ ምን ነው ታይ ስንት ታናሻችሁ መጣ እንደዚህ ስትሞሸር እናንተ ምናችሁ ማለት አይደብርም እንዴ? ምን ነው ቦይፍሬንድ የለንም እንዳትሉ አላችሁ። ቦይፍሬንድ ምናምን እንዴ መቼም እስካሁን ድረስ ከቦይፍሬንድ ጋር ሳትኖሩ አይደለም እንዴ? አታገቡ። አግቡ። ማግባት ጥሩ ነው። ትዳር ጥሩ ነው። ባይዘልቅ ራሱ አግብታችሁ ተፋቱ። ተጋቡ። ትንሽ እናርፋለን እኛ እንዴ፣ ፖስቱም ይቀንስልናል። ኧረ አግቡ እና አይ ማረም ቅድም ሰላም ያልኳችሁ ሰላም አይደለም። አንደኛ ሰላም፣ ሁለተኛ እንትና ማራማዊት፣ ሶስተኛ ደግሞ ሊዲያና፣ አራተኛ ሚካኤል ናት ምናምን ትባለው አለች። የምሬ ነው የምላችሁ። እና ፍናን ደግሞ አዲስ ባሏ ነው ምናምን ባለሀብት ነው እያላችሁ የምታወሩት ወሬ ባይዘው ፍናን የልጅነት ባሏን ያገባችሁ የማታውቁ ልንገራችሁ ብዬ ነው። ማርያምን የልጅነት ጓደኛዋን ነው ያገባችሁ። በጣም ነው የምትወደው፣ በጣም ነው የሚወዳት፣ ደስ ነው የምትለው፣ ይገባታል። እንኳን እንደዛ አለች ፍናንዬ። መቼም ስለ ሰርጉ ያወራሁት ያየሁት ነው። በተቀረ ዲኮሮችሽ ያበዱ ናቸው። ዲኮር የሰሩልሽ በስመ አብ ዲኮሩ ያሉት ጋይስ ስማ አንተ የዲኮር በነፃ ነው እያወራሁልሽ ያለው የሰማነው አይደል? ዲኮሩ በጣም ነው የሚያምረው። በጣም ነው የወደድኩት። የሰላም አበሻ ቀሚስ በጣም ነው የሚያምረው። አዎ 10 ዓመት ጓደኝነት አልፋቸዋል። ዩኒቨርሲቲ ምናምን ብዙ ዓመታቸው የልጅነት ጓደኛዋ ነው። በጣም ነው የምትወደው ፍናን። ደስ የምትላችሁ ነገር ይሁን የምትል ልጅ አይደለችም። ከእንደገና ካያችኋት ደግሞ ይሄ እንደ ሴሌብሪቲዎቹ ብዙዎቹ ሴሌብሪቲውን የትም ስትሄዱ ታገኛችኋላችሁ። ክለብም ስትሄዱ የሆነ ቦታም ስትሄዱ ፍናን እንደዚህ አይነት ቦታ የምትገኝ ልጅ አይደለችም። አንድ ቀን ክለብ አየናት ብሎ ያወራልኝ ሰው የለም። ባይዘው ክለብ እንኳን ሳታውቅ ነው ወደ ትዳር ህይወት የገባችሁ። ያንን ደግሞ የራሷን ጓደኞች ይመሰክሩላታል። በጣም ደስ የምትል ልጅ ናት። ሰው አክባሪ ናት ምናምን ይሁን የማትል ልጅ ናት። የተረጋጋች ልጅ ናት። እንደ መልኳ እንደ ውበቷ ምናምን አይደለም። በጣም የተረጋጋች ናት። በዛ ላይ ከእናቷ ጋር ያላትን ቁርኝነት ደግሞ በቅርብ የሚያውቁ ሰዎች ሲነግሩኝ በጣም ነው የምታሳዝነው። በጣም ነው በቃ ደስ ያለ። እውነቴን ነው የምላችሁ። እናቷ ጀግና እናት ናት። አባትም እናት ሙና ያሳደገቻት አላሳፈረቻትም። ያውም ሴሌብሬቲችን የመሰለች ቆንጆ ሴቱ ናት። አስባችሁታል? በቃ እንደዚህ አይነት እናት ታድላ ነው የሚባለው። ደግሞ እናትየዋ ራሷ እንዴት እንደምታምር አያችኋት አይደለ? እናቷ ራሱ እንደው ከፍናን አትበልጥም። እናትየዋ ራሱ ጋይስ በጣም ነው እናትየዋ ራሷ እኮ የምታምረው። እና ፍናንዬ በጣም ነው ሰርግሽ ደስ የሚለው። ወጪ ግን በዛበት። ግማሹ በስፖንሰር ነው አይደለ? ማለት እንትኑ መቼም ለዚህ ሁሉ ከፍለሽ አይደለም። ምክንያቱም አይኑ በጣም ሲምፕል ሰርግ እናክብር ካላችሁ ኢትዮጵያ ላይ እስከ 4 ሚሊዮን ብር ነው እኮ የሚፈጀው ጋይስ። ደግሞ ለምን ሐሙስ ቀን አደረገች ምናምን ላላችሁት ለምን እንደሆነ ታውቃላችሁ? ባይዘው ሀብታም በጣም የሚተጋባ እኮ ሀገራችን ላይ ቅዳሜና እሑድ እኮ
በጣም ሀብታሞች እኮ ናቸው የሚይዙት እኮ ቀኑ። እናንተ እኮ አይ ሀገር የለሽ ውጭ ሀገር ያላችሁ ሰዎች እኮ በጣም እናንተ እኮ ተራርቀናል። ይሄን አታውቁም? ተራርቀናል። ቤተሰብ ልንገራችሁ በሰርግ ዓለምም እንደተራራቅን ሀብታምና የኖርማል ሰርግ ልንገራችሁ ወይ ልጄ ዝም በይ ቀስ በይ ዱዱ ዝም ብለሽ ልንገራችሁ ይቅርባችሁ እንደተራራቅን በምን እንደተራራቅን ልንገራችሁ ንገሪኝ ሊያሾው በሉ አትሉም እንዴ? ምን ነው ዝም አላችሁ? ሰው ቤተሰብ ኮሜንት የለም አላ ተቆረጠ እንዴ? አረ ቤተሰብ ይከዳል እኮ ለቅሶ እሺ ነው ማለት ንገሪን አለው። እሺ ላይክ አድርጉ። አዎ ሄዳለሁ አምሽ ምሽት ሄዳለሁ ማለት አዎ አይ እስከ 4 ሰዓት እስከ 5 ሰዓት ነው የምመጣው። ተኝና ቤተሰብ ስርዓት እሺ ኬኳ ስርዓት ከእሑድ ውጭ ሰርግ አላውቅም። ኦኬ እሺ ልንገራችሁ ነው በቡ መቼ ምን ከኔ ሌላ ማን ይነግራችኋል? ከኔ ምን ማንቀጠብላችሁ? እስኪ ለምን ነካችሁ? አንቺ ነክተሽ ነው እኔ ነክቼ አይደለም። አንቺ ነካችሁ እና ይነገራል። እሺ አሁን ብዙዎቻችሁ ከሀገር ውጭ ናችሁ እንዴ? ማክሰኞ ሰርግ ሐሙስ ሰርግ እንዴት ሰኞ ሰርግ የምትሉ ሰዎች ለምን እንደሆነ ልንገራችሁ። ዘጭ ያላችሁ ሀብታም ካሉ ናቸው በስተቀር እሑድና ቅዳሜ አታከብሩም ሰርግ ማለት ሸራተን ስካይላይት ሀገራችን ውስጥ የሀብታም ሆቴሎች አሉ የሚባሉ ሆቴሎች ለመደገስ ካሰባችሁ በጣም ልጥጥ ሀብታም መሆን አለባችሁ። ልጥጥ ያላችሁ ሀብታም መሆን አለባችሁ ቅዳሜና እሑድን ለማግኘት። ልጥጥ ያላችሁ ሀብታም መሆን አለባችሁ። ጥግብ ያላችሁ ሀብታም መሆን አለባችሁ። አይስዌር ጋድ ምን ብላችሁ ግን ምናምን ከሆናችሁ ሐሙስም ነው። ምክንያቱም አይገኝም፣ አዳራሽ አይገኝም። ቤተሰብ አዳራሽ አይገኝም። የለም አዳራሹን ቅዳሜና እሑድ የሚይዙት ሀብታሞቹ ብቻ ናቸው። ቅዳሜና እሑድ የሚይዙት ሀብታሞቹ ብቻ ናቸው። ጋሽ አታቆሚና እንዴ? እናንተ ፍሪ የሚሆነው ሐሙስ ማክሰኞ ምናምን ነው ብዙ ፍሪ የሚሆኑት ማለት ነው። ስለዚህም ቅዳሜና እሑድ ሀብታሞቹ ይዙታል ማለት ሀገራችን ውስጥ ያሉት ትላልቅ ሆቴሎች ምናምን ብላችሁ ሰርግ ቡክ ልታደርጉ ካሰባችሁ ከ6 ወር በፊት ነው ቡክ ማድረግ ያለባችሁ፣ ወይ ከ3 ወር በፊት ነው ቡክ ማድረግ ያለባችሁ። ቀድማችሁ ተመጣጣኝ ላይፍ ስታይል ያላችሁ ኦኬ ሸራተን ይሁን ወይም የሆነ ቦታ ሂልተን ይሁን ወይ እንትን ስካይላይት ወይ ደግሞ እንትን ይሁን ብላችሁ ካሰባችሁ ቢያንስ ከ3 ወርና ከ2 ወር በፊት ወረፋ መያዝ አለባችሁ እሑድን ለማግኘት። ካለበዛ ግን ባሰባችሁ ሰዓት ሄዳችሁ አዳራሽ አገኛለሁ ይናፍቃቸዋል። ወፍ የለም የምሬን ነው። እና ሀብታሞች በዚህ አጋጣሚ እዚህ ካላችሁ እንደዛ አድርጉ። ቅናት እኔ አሁን በምን ነው የቀናሁት? ቤተሰብ ኧረ 1 ዓመት ነው ወረፋው። ቴንኪው አመሰግናለሁ። የምታውቁ ሰዎች እንኳን አይደለም እናንተ እኮ ጋይስ እናንተ እኮ ብዙዎቻችሁ እኮ እዚህ ሚዲያ ላይ ያላችሁት እኮ የኔ ቀይ ወጥና አልጫ ወጥ መብላት እኮ ነው እንደ ትልቅ ነገር። በተራበ ህዝብ ፊት ቀይ ወጥና አልጫ ትበላለች አጋስላላችሁ። አዳሜ አበሻ ቀሚስ እንኳን እኮ ለማሰራት የሰርግሽ ቀን እኮ ከ6 ወርና ከምናምን በፊት እኮ ነው ቀጠሮ የምትይዙ ማሬ። የት ናችሁ እናንተ ውጭ ሀገር ያላችሁ ሰዎች? የምሬን እኮ ነው። እኛ ነን እንጂ እዚህ ቁጭ ብለን ስንበላ ጋስስ ሆዳም በተራበት ያለሽ አዳሚ ለመልበስ አበሻ ቀሚስ አድርገሽ ለመምጣት እንኳን ቤተሰብ ከ6 ወር ከ8 ወር ከዓመት በፊት ነው የምትይዙ ቡክ የምታደርጊው የኔ ፍቅር። አዎ የምታደርጊው ከዛ ምን እዚህ ቀይ ወጥና አልጫ ስበላ ጋስስ በተራበ ህዝብ ላይ ትቀልጃለሽ ያለሽ። ይኸውልሽ ሀብታምን በጣም ብዙ እንዳለ ማወቅ አለባችሁ ለማለት ነው። በጣም ሀብታም ዘግናኝ ለጆሮም ለተመልካችም ለአይንም ስቅጥጥ የሚሉ ሀብታሞች እንዳሉ እዚህ ሀገር ማወቅ አለባችሁ። ስቅጥጥ የሚል ወይኔ ሀብታም እሑድን ሀብታም ይዟታል። ቅዳሜና እሑድ ሰርግ ላይ ሀብታም ይዞታል። ይውጣላችሁ
እሑድና ቅዳሜ ትላልቅ ሆቴሎች ቦታ የሚያገኙት ሀብታሞች ናቸው ቀድሞ ስለሚይዙ ወይ ደግሞ በሚባለው በጥፍ ከፍለው ያችን ቅዳሜና እሑድ እነሱ ስለሚይዙባቸው ቅዳሜና እሑዳችንን ቀምተውናል። ሰርግ ቅዳሜና እሑድ ነበር እኛ የምናውቀው። ሐሙስና ማክሰኞ ሲሆን የተናናቀ የለም ቦታ የለም። ለዛ ነው ቤተሰብ አይገርምም? ግን ነው። ከሚዜዎች ውስጥ ማንን መረጥሽ? አንደኛ ማርቲን፣ አንደኛ ማርቲን፣ ሁለተኛ ደግሞ የእንትናን ጓደኛ የስሟን ጥሪልኝ፣ ስሟን ጓደኛ የእንትናን ጓደኛ የፍናንን ጓደኛ አዲስ፣ ሁለተኛ ሶስተኛ ደግሞ እንትና ማናት ስሟ ኑሐሚን። እናንተ ኑሐሚ ነበረች። እንትና ቴዲ መጣ እኮ ወይ ቤተሰብ ትናንትና ቴዲ እኮ መጣ እኮ እዛ ሰርጉ ላይ ተያዩ እኮ ወይ ገብታችሁ እንዴ? አልገባችሁ ወይ? አይገባችሁ እናንተ የማይገባችሁ ኑሐሚን እንደዛ አበባ መስላ እኮ ቴዲ መጣ ሰርጉ ላይ ሲጨፍር ነበረ። ጉራገኛ አታውቁም እንዴ? ቴዲ መጣ ሰርጉ ላይ። ወንዶቹማ ብዙዎቹ አኩርፎ ቀርተዋል። የፍናን ሰርግ ብዙ ወንዶች ሴሌብሪቲዎች አልታያችሁም? ተናዳችሁ ነው ምንድን ነው ወይስ ምንድን ነው? እኔ ግን የገረመኝ ጥያቄ ነው። ዳኑ የት ናት ያለችው? እንደው ዳኑ ግን ለምንድን ነው ግን እንደዚህ አይነት ነገር? እንደኔ አይነት ባህሪ ነው ያለሽ አንቺ። የምሬን እኮ ነው። ዳኑ ጋይስ የለችም። ዳኑ የኔ ፍቅር ዳኑ የለችም ጋይስ። ዳኑ የለችም። ዳኑ የለችም ጋይስ። እንደው ዳኑ የት ሄደሽ ነው? እንደው አንቺማ ቫኬሽን ላይ ነሽ እርግጠኛ ነኝ። የት ሄዳ ነው ዳኑ ጋይስ? የለችም ዳኑ። ወይስ ፍናንዬ ዳኑን አልጠራሻትም እንዴ? ትጠራታለሽ። ፍናን ሁሉንም የኢትዮጵያ ሴሌብሪቲ አርቲስት በአጠቃላይ የሚለውን በአጠቃላይ የጠራችሁት። ግን ሰርጉ ላይ ያላየኋቸው ሴሌብሪቲዎች አሉ። እንትናን ማናት ዘፋኟ ረሄልን አላየኋትም። ረሄልንም አላየኋትም። ረሄልም የለችማ ረሄል። ቬሮኒካን አላየኋትም። ቬሮኒካንም አላየኋትም። ሌላ ማንን ያላየ ነው ጋይስ? ያው ያሉት እነዚህ የምናውቃቸው እነዚህን አላየናቸውም። አልተጠሩም እንዴ? ሀናንም የለችም። ሀናን ያው ቢዚ ነው ይሆናል። ሀገራት ገባም በሰራችው ማስታወቂያ ምክንያት ማናት መቅደስ የለችም። ምንኛ አዳማ ናት እኮ ዳኑ። ማናት ማስታወቂያ የሰራችውና ሀገር የምትገባው? ዳናዊት አፈር አባታችሁ ብሉ። የምን አባታችሁ ሀገር አትገባም ብላችሁ የምታሟረቱባት ማለት አለች። አናን ቀይ ልብስ ለብሳ አልታየችም። ብዙ አናን ቀይ ልብስ ለብሳ አላየናትም። ከፍናን በላይ የሀብታም ሰርግ ግን አለ ኩማሬ። እሱን እኮ ነው የምልሽ። ጉዳም ልጦሻል። የምን ጉድ ቤተሰብ? ምንድን ነው የምታወሩት? ስለ ዳናይት ነው? እንዳታወሩ፣ እንዳትጽፉ፣ በመቤት እንዳትጽፉሽ። ምንድን ነው ምን እንደምታወሩት? ልክ ነው። ምኑን ዳናይት? ዳኒ ባለሽበት እግዚአብሔር ይጠብቅሽ የኔ ፍቅር። እነዚህ አፋቸው የማያርፍ ሰዎች ስልሽን እየጻፉ ነው እዚህ ሳልፈልግ ስም እያስነበቡኝ ነው። አፈር አባታችሁ ብሎ ለምንድን ነው ሀገር የማትገባው ጋይስ? ምን አድርጋ ነው እንዴ? ዳናይት ከሀገር ከወጣች እኮ ቆየች ማለት ማስታወቂያዋ የውጭ ጉዳይ ዜና ዘግቦታል ምናምን ተዘግቧል። አልተዘገበማ። በማርያም እንደዚህ ወሬ አታሶሩኝ በእግዚአብሔር።
ሄሮስ እግዚአብሔር ይጠብቃት። እሺ ግን አይ ምን ቬሮኒካ የለችም የመልሱስ የሽምግልናውስ ቬሮኒካ ነች እንዴ? ምን ወይ አይቻልም አይቻልም። ኬኳ እመቤቴን አልሰጥሽም አልሰጥም። ኬኳ ስርዓት እንዴ ፌንት እኮ ነው ድፍረትሽ እንዴ? ጌቱ ኬኳ አትለኝ አብለሽ አትብጪ ሼው ያዝሽ እንዴ ከገራ ትለኛል። እሺ ምን ይልች አምሮሽማ አይቀርም ይልቅ እንጂ ወይ ሴት ሞለድ ጋይስ ወይ ሴት ሞለድ ሴት ይወለድ ሻዳቤ እትልሻለሽ ሊፕስቲክ እና ኩርስ ታይ ነው እናት ላይ እንደዚህ አይደረግም። ሊፕስቲክ አንቺ ልጅ ነሽ ዲታሪ ብር በበላት ተጣባቸዋለች። ሊፕስቲክ እና ኩርስ ታይ አይኗን ታረግላቸዋለች። ብሩሽን ትይዝና እንዲህ ታረጋለች። ኤኒዌይስ ቤተሰብ እኔ አላውቅም እውነት ለመናገር ግን ብዙ አርቲስቶች አላየሁም። የፀይወት አለባበስ ሜካፕም አላማረኝም። ትላንትና ፀይወት አለባበስሽም አላማረኝም። በነገራችን ላይ ፀይወት ትላንትና ፋይር ነው ለምን እንደሆነ አላውቅም። ፀይወት የሆነ ቪዲዮዋን አይታችሁታል ተለቆባት ጋይስ ብዙም አይደለም ትላንትና። ሩታም ብዙም አይደለችም እንደ እንትኑ አልደመቀችብኝም። የደመቁት ሰላም ተስፋዬ፣ ሊዲያና እንትና ማነው ስሟን ጥሩልኝ እቺ ኤርትራዊዋ ልጅ እና ማን ነበረ ስሟ ማራሞት ማለት በጣም ድምቅ ያሉብኝ እነሱ ናቸው። ግን በጣም ነው የተሰቃያችሁት ሴሌብሬቶቹ። ከሙሽራው የበለጠ እናንተ ሙሽራው ናችሁ ለመምጣት ያሰባችሁት ነገር ብዙም አይደለም። አይ ቲንክ እነ ፀይወት ምናምን ሰርጓ ቀን ስለሆነ ድምቀቱንም ውበቱንም ለፍናን እንተውላት ብለው እንጂ ልብስና ሜካፑንም አተውት አይመስለኝም። እውነቱን ስናገር ንገሪኝ ካላችሁ ያው እነሱ በእድሜ በምናምንም ስለሚያውቁ ሙሽራሙ ነው ስለሚያውቁ ብዙ አንደርስታንድ እና የሚያገነዘቡት ነገር ያለ ይመስለኛል። ለዛ ነው ብዙም ድምቅምቅ ሽብርቅርቅ ብለው ያልመጡበት። ሌሎቹማ ሙሽራው ነው የመጡት ጋይስ። ራሷቸው ሙሽራ ልጅቷ እንደውም ቡጥ አበባ ስለሆነች ደምቃ ወጣች እንጂ እንትኑን አንቀጠቀጠችው እንጂ እነሱማ ነገርኳቸው። ሱፍ የለበሰው ወንዱ ነው እንጂ የቀረው ሙሽራው ነው የመጡት። ከሜካፕ እስከ ፀጉር፣ ከፀጉር እስከ ልብስ፣ ከልብስ እስከ ፕሮቶኮላቸው ሙሽራ ነው እኮ ነው ያሉት። እኛ ግን ታዝበን አይተን ነው ያለፍነው። ሩታም ብዙ አይደለችም። ሩታ ነበረች አሁን ብዙ አይደለችም ሩታ። ማርቲዬ በጣም ነው የምታምረው። ማርቲ እኮ ባይዘዌ ሰውነቷ በጣም ነው የሚያምረው። ሼኳ ምናምን በጣም ነው የሚያምረው። ቆንጆዬ ናት ማርቲዬ። ቀጣይ ሙሽራ ማርታ ናት። እንጠብቃለን። የማርታን ሰርግ ደግሞ እያየን እንታዘባለን። እስከዛሬ ሴሌብሪቲ ካገቡት ሰላም ተስፋዬ የደገሰችው ሰርግ እንኳን ከፍናን ጋር ይወዳደሩ ታውቃላችሁ። የፍናን ምክንያቱም በጣም የፍናን በጣም ነው እንትኗ ጀምሮ ከመጀመሪያው ጀምሮ ከሽምግልናዋ ጀምሮ እስካሁን ድረስ የምታሳየን ነገር አብሶ ዲኮሮቿ፣ ካሜራማኖቿ ምናምን በጣም ያበዱ ናቸው። በጣም ደስ ይላል ምናምን ሳስበው ቁጭ ብዬ ግን ያው አበሻ አይደለም ማሰቢያ አይቀር እንደው ልጁ ምን ያህል ወርቅ ነው የሚነግደው ጋይስ። ስፖንሰር አለበት ያልኳችሁ ለዚህ እኮ ነው። እንዴ እነዚህ ልጆች እኮ አብሮ ነው ያደጉት። ታዲያ ይሄን ሁሉ እኮ ኢትዮጵያ ላይ እኮ ትንሹ ሰርግ እኮ ሸራተን የምትደግሽ ከሆነ ትንሹ እኮ እስከ 5 ሚሊዮን ብር ይፈጃል እኮ ጋይስ። ይሄ ሰውዬ ግን ማለት ነው ወርቅ ነው ምንድን ነው የሚሸጠው? ወርቅ ምንድን ነው? ሀብታም መሆን አለበት። ቤተሰብ አሁን ከጀመርነው አይቀር አንድ ላይ ኖረው ብዬ ነው። አሁን እንደዚህ ሳወራ ደግሞ ቀንድሽ ምናምን አትበሉ። እንደው እናንተስ ምን ሀብታም ሊሆኑ አላላችሁም እንዴ ብላችኋላ። ስለዚህም ለዛ ነው ልጁ ያን ያህል ብሩ ወጥቶበት ምናምን ሳይሆን ግማሹን አሁን ዲኮሩን፣ ካሜራውን ምናምኑን የሆነ ነገሩን በስፖንሰር ነው የሚደገሰው ብዬ ነው የማስበው። እንደነዛ ሰርግ የሆኑ ሴሌብሬቶች እኮ ግማሹ በስፖንሰር የተደገሰው። እንደውም እዳ ያለበትን ብር ራሱ ያልከፈሉ አሉ። ደግሞ ስማችሁን አጠርቼ ላናዳችሁ እንዴ እናንተ ሴሌብሬቶች ላናዳችሁ። ያው እሱ እዛ ጋር ያው ነገሮች የማናደዳቸው እኮ ሳይሆን አላናዳችሁ ያውና ሲናደዱብኛል ወይ ልጄ ምን ኧረ በእናትሽ ጆሮውን ሰብረሽ ጨራሽው እኮ ደፋር። አላናደዳችሁም? እኔ ማውቀውን እኮ እዚህ ቢያቅ እኮ ትናደዱ ነበር። ግን እኔ ትንሽ የሳውራውን እዛ ፎቶች ሲለቁ ትናደዱብኛል። አለ ሰርግ ተደግሶ ያልተከፈሉ ዕዳዎች ያለባችሁ ብዙዎች አላችሁ አውቃለሁ። ምንድነው ኬፓ ሲኒ አይሰጥም። ሲኒ 4000 ብር እየተሸጠ ለአንቺ እየሰጠው አንገቱን እየሰበሽ አታማሪ ደፋር። ወሬውን አልሰጥም። ጌታን ድቡ ስርዓት ነው ስጫት ይሰበረው ሲያት ምን ፈልጋለሁ እኔ እኮ ኬታ እሺ ስጫት አለን ባላንስ እርጓና እንደው እኔ ብቻ እርጎ ጠጫለሽ
ወተት ሁላችንም ቀንተናል። እውነት ነው። ሰርጓ በጣም ያምራል። በጣም ሰርጓ በጣም እስካሁን ድረስ ኢትዮጵያ ላይ ሀብታም ራሱ ደግሶ ይላችሁ ጋይስ፣ ሀብታም ደግሶ እንትን ይላል ማለት አይደለም። ከሀብታም የበለጠ ሰርግ ነው እኮ አይደለም። ሞር ያደመቁትና ሚዲያውን በደንብ የያዙት ሴሌብሬት ስለሆኑ ካሜራማኑ ራሱ ሴሌብሬቶቹን ጠርቶ ወደፊት ኑና እናንተ ብቻ ለቅረጻችሁ ነው የሚል የሚመስለው። በጣም አሽቃባጭ ነው ካሜራማኑ። እሺ ወይ ልጅ ምን ማንኪያ ካሜራማን በጣም ነው ተሽቃብጠው። ካሜራህን ከሴሌብሬቶቹ ውጭ ድግልቅ አላረካትም። ምን መስራል? ህዝቡን አትቀርጽም እንዴ? ወዳጅ ዘመዷን አትቀርጽም እንዴ? ጎረቤት አትቀርጽም እንዴ? ምን አስበ ነው? እዛ ጋር ቁጭ አርገህ ፊት ለፊት እነሱን ብቻ ድርቅና እነሱም ደግሞ መድረኩን አንለቅማሉ። እናንተ ሴሌብሬቶች አይሼ ባይዛችሁም እንዴ? ጎረቤት አዝማድ የሚባል ነገር አለ። መድረኩንማ ልቀቁ። እሺ ፍጥጥ ብሎ ከዛ ቦታ ላይ ጋይስ አትለቁም። ነገራቸው ሙሽራ እንሁን ብለዋል። ልጅቷ ደምቃ ወጣች እንጂ ሙሽራ እንሁን ብለዋል ያልኳችሁ እኮ በምክንያት እኮ ነው ጋይስ። አንለቅም አሉ እኮ መድረኩን እዛ ፊት ለፊቱን አንለቅም፣ አንወርድም፣ አንቀመጥም። ቤተሰብ ከኋላ ተቀምጠዋል። የለም ቤተሰብ እኮ ጋይስ እነሱ ካል ቦታውን እንደቀለ ምናምን ይሉብናል። ለቀቁ ተጀምሮ ጭፈራ ተጀምሮ እስኪያልቅ ድረስ ሴሌብሬት ከዛ ቦታ ላይ ያለቀቀም ተገስጠው ነበር ጋይስ፣ ተገስጠው የምሬን ያው ስለምታዘብ አፊ ላይ አሁን ደግሞ ምን አላልፍ እንደው ግን የእውነት እሱ ነው። ቤተሰብ ወዳጅ አዝማዶቿ ጎረቤቶቿ ያሳደጓት የሰፈሯ ሰዎች ኋላ ነው ያሉት ጋይስ። አሳቋቸው ሴሌብሬቶቹ ግጥጥ ፍጥጥ ብለው መጥተው ፊት ለፊት እንደዚህ አታርፍም። ናፕ የሚባል ነገር አታውቁም። ቁጭ አትሉም። ጎረቤት ዘመድ ይደንስ ደግሞ ምስቴጁ ለኛ ዞር እንበል አትሉም ወይ? እኛ እንነግራችኋለና ፈጣጣውላ የራሳችሁን ሜካፕ እና ልብስ ለማሳየት ቲክቶክ ላይ ለመለቀቅ እያላችሁ ትመጣላችሁ።